ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሰላም ነኝ አልሐምዱሊላህ። ያው ዛሬም በእናት ጉዳይና ከወንድ ልጅ ጋር ነው ጦርነቴ። እኔ በእናት ጉዳይ ነው የኖርኩት። እኔ እንጃ ለእናቴ ስለሆነ ነው እና ስለነበር ያው በነበር ስለቀረ ማለት ነው። እና ወንድ ልጅ ሴት ልጅን በህይወት ውስጥ ካስገባው በኋላ ችላ የምትለው መጀመሪያ መስፈርት ሊሆን የሚገባው እኮ እናትህ ናት። እናትህ ሳትኖር ሚስት አልኖረች። ስለዚህ ምጣድ እንዳሟሹት ነው አንተ ነህ። እኔ አብዛኛው ወንዶች ላይ ሳይ በዘመዶችን በምንም ማለት ነው መጀመሪያ የሚሰራ የሚያግዝ ምን የነበረው ራሱ ልክ ሲያገባ ከላስ እናትየውን አያውቃት። መጀመሪያ እናትህ ስትመርቅህ ነው፣ እናትህ ዱዓ አድርጋ ስትሸኝህ ነው ትዳሩ ራሱ የተቃና ትዳር የሚሆንልህ። እና ችላ የምትለው አላህን ፍራ።